ይሄ ቪዲዮ ይጠቅማችኋል እንዳታሳልፉት። በተለይ እሽም ለመስራት ለተቸገራችሁ በእንዲህ አይነት መልኩ መስራት ትችላላችሁ። ከስር እንደምታዩት መጠምለል ትችላላችሁ። ካልሆነ ደግሞ ሹሩባ ከስር ቀጥ አድርጋችሁ ሹሩባውን መውሰድ ትችላላችሁ። በብዛት ደግሞ ከፍያችሁ ጥርት ይበል፣ ቀጥ ያለ ከፍያ ይሁን። ይሄ እንደዚህ አድርጋችሁ የምትሰሩት ለምንድን ነው? ከላይ የምትሰሩት እንዳይሳሳ ማለት በቃ ትንሽ ከፍታ እንዲኖረው እሽሙ የምታሽሙት ከስር ያለው ወደ ላይ ከፍ እንዲያረጋው ነው እንደዛ የተሰራው። ካልሆነ ደግሞ በሹሩባ መስራትም ትችላላችሁ። ሌላው ደግሞ እንዴት እንደሚገለበጥ በደንብ አድርጋችሁ ይሄ በጣም ለተቸገራችሁ በኢንቦክስ ብዙዎቻችሁ እሽም በጣም መስራት እየፈለጋችሁ ነገር ግን ብዙ አልችለውም ግልብጡም ብዙ አልችለውም ላላችሁ ለእናንተ ይጠቅማችኋል። ይኸውላችሁ ከስር ያረጋችሁ ከግራ ከቀኝ ትናንሽ ጸጉር እየወሰዳችሁ መስራት ትችላላችሁ። ይቅርታ ቪዲዮ በጣም ረጅም ስለሆነ ነው ያፈጠንኩት። እናንተ ግን ስሎ አድርጋችሁ አውርዳችሁ በጣም በቀስታ አድርጋችሁ ማየት ትችላላችሁ። ቪዲዮ ረጅም ስለሆነ ነው። ምክንያቱም ቀስ እያለ በዛ ልክ በቪዲዮ ልክ ከፖስትኩኝ በጣም እንትን እያለ ነው። ምክንያቱም ቪዲዮን ያዝ እያደረገ ስለነበረ ነውና ይሄ ራሱ ከአንዴ 3 ነው ከሙከራ በኋላ ፖስት ያረኩትና ለዛ ነው ትንሽ ፈጠን ያረኩት። እናንተ ግን አውርዳችሁ ቪዲዮውን ቀስ አድርጋችሁ መስራት ትችላላችሁ። ሌላ ደግሞ የሚከብዳችሁ ነገር ኮሜንት ላይ አስቀምጡልኝ። እኔም በተቻለኝ አቅም ሰራላችኋለሁ። መጨረሻ ፓርት ላይ ምን ታረጋላችሁ? አንዳንድ ጊዜ እናቶች ከተሰሩ በኋላ ዊግ መቀጠል የማይፈልጉ መጨረሻ ፓርት ላይ በእንዲህ አይነት ሁኔታ ትንሽ ጸጉር እየቀነሳችሁ እያስያዛችሁ ጸጉር እየቀነሳችሁ እያስያዛችሁ እንዳይፈታ መጨረሻ ላይ ቀጠን አድርጋችሁ ትሰሩትና ትተዋላችሁ ማለት ነው።